በወልቃይትና ጠለምት ሰማይ ስር እየተከወነ ያለው ጦርነት ድብቅ ሴራ ምንድን ነው? በኢትዮጵያ ሰማይ ስር እየተከወነ ያለው ግራ አጋቢ ድራማ ድንገተኛ ወታደራዊ ክስተቶች ድምር ውጤት ሳይሆን፣ በቤተ መንግሥት ጓዳዎች የታሰበ በሴራ መሐንዲሶች የተሳለና የቆየውን የከፋፍለህ ግዛ ፕሮፓጋንዳ በአዲስ መልክ የማሰራጨት ስልታዊ ቁማር ነው። ዛሬ በራያና በአላማጣ፣ ነገ ደግሞ በወልቃይት አቅጣጫ የሚታዩት ትዕይንቶች የገዢው ቡድን የመጨረሻ የህልውና ሙከራዎች ናቸው። እንመለስበታለን። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲሉ ወነጀሉ። መረጃውን በዝርዝር እናስደምጣችኋለን። ትናንት ከቆቦ ከተማ ወጥተው የጠፉትን ወታደሮች ለመያዝ ፍለጋው ዛሬም ቀጥሏል። ወታደሮቹ ምናልባት በከተማዋ ውስጥ አድረው ከሆነ በሚል መውጫ መግቢያ ኬላዎች ላይ የተጠናከረ ፍተሻ እየተካሄደ ነው። በዝርዝር እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የኢትዮ ዴይሊ ኒውስ ቻናል ተከታታዮች ሰብስክራይብ በማድረግ ቤተሰብ የሆኑ ዘወትር ጊዜውንና ወቅቱን ጠብቀው የምንለቃቸው ታማኝ መረጃዎች እንዲደርሷችሁ የደወል ምልክቱን ይጫኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ከኢትዮ ዴይሊ ኒውስ አሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገናኝተናል። አብራችሁን ቆዩ። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነት በይፋ አፍርሶታል ሲልም ከሷል። ከህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት ይህንን መግለጫ ያወጣው የመከላከያ ሰራዊትና የትግራይ ኃይሎች ግጭት ውስጥ መግባታቸውን ከተዘገበ በኋላ ነው። የዜና ወኪሎቹ ኤኤፍፒ እና ሮይተርስ የአማራና የትግራይ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮችን በመጥቀስ ዘግበዋል። ስምረት ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁሟል። ተቃዋሚው ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። የፓርቲው ፕሬዝዳንት የሆኑት አቶ ጌታቸው ከዚህ ቀደም ባደረጓቸው ንግግሮች አጋሮቻቸው የነበሩትን የህወሓት አመራሮች በዚህ ስያሜ ሲጠሩ ቆይተዋል። ፓርቲው በመግለጫው ይህ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህዝቦችን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትንና የተፈናቃዮችን ጉዳይ በምክንያት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቶችን ጨርሶ ለህዝብ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ብሏል። ትናንት ከቆቦ ከተማ ወጥተው የጠፉትን ወታደሮች ለመያዝ ፍለጋው ዛሬም ቀጥሏል። ወታደሮቹ ምናልባት በከተማዋ ውስጥ አድረው ከሆነ በሚል መውጫ መግቢያው ኬላዎች ላይ የተጠናከረ ፍተሻ እየተካሄደ ነው። በከተማዋ የቀሩ ወታደሮች የከዱ ጓዶቻቸውን ለመያዝ በከባድ መሳሪያ ሽፋን ታግዘው በከተማዋ ዙሪያ በሚገኘው ገጠራማ መንደሮች ተንቀሳቅሰው አሰሳ እንደሚካሄዱ ከአዛዦቻቸው መመሪያ የተሰጣቸው ቢሆንም፣ ነገር ግን ወታደሮቹ የፋኖን ጥቃት በመፍራት መንቀሳቀስ አልቻሉም። ወታደራዊ አዛዦቹም የጠፉትን ለመፈለግ የምንልካቸው ወታደሮችም ሊጠፉብን ይችላሉ በሚል ስጋት በየገጠሩ እየዞራችሁ ፈልጉ ብለው አውርደውት የነበረውን መመሪያ እንዲተገበር ለማስገደድ አልደፈሩም። በከተማዋ ዙሪያ ከሚገኙ ገጠራማ መንደሮች አንድ አርሶ አደር የምግብ እህል ለማስፈጨት ዛሬ ጥር 22 2018 ዓ.ም ማለዳ ወደ ቆቦ ከተማ እየገባ እንዳለ ኬላ ላይ በነበሩ ወታደሮች ተይዞ ስትመጣ የከዱ የእኛ ጓዶችን አይተሃል ወይ በሚል የተጠየቀ ሲሆን፣ አርሶ አደሩም የከዳና ያልከዳን መከላከያ መለየት አልችልም የሚል ምላሽ በመስጠቱ ደብድበውታል። በከተማዋ አሰሳ እያደረጉ የሚገኙት ወታደሮች አንዲት እናትን በተመሳሳይ የእኛ ጓዶች በዚህ ዘልቀዋል ተብለን አይተሻል ወይ በሚል የጠየቋት ሲሆን፣ በአፋፉ ዝለቁና ጥሯቸው የሚል ምላሽ በመስጠቷ በጥፊና በቦክስ እንደመቷት የዓይን እማኞች ተናግረዋል። የወልቃይትና ራያ የክህደት ሴራ
በኢትዮጵያ ሰማይ ስር እየተከወነ ያለው ግራ አጋቢ ድራማ የድንገተኛ ወታደራዊ ክስተቶች ድምር ውጤት ሳይሆን በቤተ መንግስት ጓዳዎች የታሰበ በሴራ መሐንዲሶች የተሳለና የቆየውን የከፋፍለህ ግዛ ፕሮፓጋንዳ በአዲስ መልክ የማሰራጨት ስልታዊ ቁማር ነው። ዛሬ በራያ እና በአላማጣ፣ ነገ ደግሞ በወልቃይት አቅጣጫ የሚታዩት ትዕይንቶች የገዢው ቡድን የመጨረሻ የህልውና ሙከራዎች ናቸው። የአገዛዙ ዲጂታል ሰራዊት ፋኖ የት አለ እያለ በከበሮና በጸናጽል የሚያስተጋባው ጥያቄ ከጭንቀት የመነጨ ሳይሆን የራሱን ወታደራዊና ፖለቲካዊ ውድቀት በፋኖ ትከሻ ላይ ለመጫን የተሸረበ መርዛማ ድር ነው። ይህ ድራማ የሚጀምረው በትግራይ ህዝብ ላይ የኢኮኖሚ አፈናን በማጥበቅ የባንክ አገልግሎትን፣ የበጀት ፍሰትን እንደ መታፈኛ ገመድ በመጠቀም ህወሓትን ከሞትኩ አይቀር በሚል ስሜት ወደ ጦርነት አውድማ እንዲገባ በመገፋፋት ነው። ከዚያም ጥር 21 ቀን 2018 ዓ.ም የታሪካዊ ክህደት ጥቁር ነጥብ ሆኖ ተመዝግቧል። መንግስት ዘመናዊ ትጥቅ ያስታጠቀውን ሰራዊቱን ከራያ ከአላማጣና ከኮረም አውራ ጎዳናዎች ላይ ያለምንም ጥይት ድምፅ ነቅሎ በማውጣት ለወረራ ኃይሎች ቀይ ምንጣፍ አንጥፎ መንገዱን ክፍት አድርጓል። ይህ ተኩስ አልባ የከተማ ርክክብ በራሱ የአገዛዙን መሰሪነት የሚያሳይ ትልቅ ማስረጃ ነው። ይህ ሴራ በአንድ ድንጋይ ሁለት ወፎችን ለመምታት የታለመ ነው። አንደኛውና ዋነኛው ግብ የፋኖን አፈሙዝ ከአዲስ አበባ ቤተ መንግስትና ከገዢው ቡድን ደረት ላይ ነቅሎ ወደ ተለመደው የድንበርና የብሔር ግጭት አዙሪት ውስጥ መልሶ መዝፈቅ ነው። አገዛዙ የፋኖ ኃይሎች በእሱ ስልጣን ላይ በተተከሉ ቁጥር የሞት ጥላ እንደሚያንዣብብበት ስለሚያውቅ ትግሉን አቅጣጫ ለማሳት የቆየውንና የቆሰለውን የህወሓትና የአማራን ቁስል እንደገና ማደስን መርጧል። ሁለተኛውና የክፋት ሁሉ ጥግ ደግሞ በራያና በወልቃይት ጉዳይ ላይ ህሙማንና ቁስሉ እጅግ ጥልቅ የሆነውን የአማራን ህዝብ ከገዛ ልጆቹ ከፋኖ ጋር ማጋጨት ነው። ፋኖ ዛሬ ወደ ተዘጋጀለት የሞት ወጥመድና ስልታዊ ባልሆነ ጦርነት ውስጥ ካልገባ ህዝቡን ለጠላት አሳልፎ ሰጠ በሚል የሐሰት ፕሮፓጋንዳ ለማሳጣት የዲጂታል ሰራዊቱ ቀን ከሌሊት ይጮኻል። ዛሬ በማህበራዊ ሚዲያ ፋኖን የበላ ጅብ አልጮህ አለ የሚሉ ድምጾች በእውነት ህዝባዊ ጭንቀት የመጡ ሳይሆኑ የአገዛዙን ዕድሜ ለማራዘም የተላኩ የፕሮፓጋንዳ ፍላጻዎች መሆናቸው የነቃው ህዝብ ሊገነዘበው ይገባል። ይህ የገዢው ቡድን የፕሮፓጋንዳ ሥራ ምን ያህል ወጥነት የሌለውና በወቅታዊ ጥቅም ላይ ብቻ የተመሰረተ መሆኑን ለማወቅ ወደ ኋላ ጥቂት መለስ ብሎ ማየት ይበቃል። ትናንት የፋኖ ትግል በህወሓት ተጠልፏል እያሉ ሲያላግጡ የነበሩ ዛሬ ደግሞ ፋኖ ህወሓትን ለምን አይመታም ብለው ሲጠይቁ ማየት የፖለቲካ ምጸት ብቻ ሳይሆን ህዝብን እንደማያውቅና ትናንትን እንደማያስታውስ የመቁጠር ድፍረት ነው። ያኔ ጎንደርና የወሎ ፋኖችን በመጠርጠር መርዝ ለመከፋፈል የሞከሩት አካላት ዛሬ የራያ ህዝብ ሲፈናቀል አድኑኝ የሚል ድምፅ ከመስማት ይልቅ ፋኖ የት ነው ብለው ፌዝ መቀለዳቸው የታሪክ ጠባሳ ሆኖ ይኖራል። ይህ የሁለትዮሽ ጥቃት ዳብል ባይንድ ስልት ፋኖ ቢንቀሳቀስ ከህወሓት ጋር ጦርነት ጀመረ ተብሎ ደሙ እንዲፈስ፣ ባይንቀሳቀስ ደግሞ ከዳተኛ ተብሎ በህዝቡ ዘንድ እንዲጠላ ለማድረግ የተነደፈ ነው። ውድ ተመልካቾቻችን ለሰዓቱ የነበሩ መረጃዎች እነዚህ ናቸው። በሌላ አዲስ እና ትኩስ ዜና እስከምንመለስ መልካም ቆይታ ተመኘን።